እናንተ ብትሆኑ እናንተ ጋር ቢደርስ ምን ታደርጉታላችሁ? ሰላም ሰላም ተወዳጅና የተከበራችሁ የቻናሌ ቤተሰቦች እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? በድጋሚ ተከስቻለሁ። ትናንትና የለቀቁት አንድ ቪዲዮ ነበረ እና ከቪዲዮ ጋር በምስል የተደገፈ ነገር ነበረው። በዛ ምክንያት ኮሚኒቲ ጋይድላይን ቫዮለንስ ነው ብሎ አጥፍቶታል ትናንትና ማለት ነው። ስለዚህ ትናንትና ስለጠየቁት ጥያቄ ትንሽ ማብራሪያ ልሰጣችሁ ወደድኩኝ ፈለኩኝ። ስለዚህ አብራችሁኝ ቆዩ። ስለዚህ የመነሻ ርዕሳችን ምንድነው? እንግዲህ በአጋጣሚ ከሚደርሱ አደጋዎች እና አደገኛ ብዙ ጊዜ ባይከሰትም አደገኛ ህይወትን ቀጣፊ ከሆነ አንድ ጉዳይ ጋር ነው። እሱ ምንድነው? ምናልባት በጩቤ ተወግቶ ስራ ቦታ ላይ ከህንፃ ላይ ወድቆ የብረት ቁርጥራጭ፣ እንጨት የመሳሰሉ ነገሮች ወይ ደግሞ አንዳንድ ቦታዎች ላይ ቀስት የሚባል ነገር አለ። ሰዎችን ለማጥቃት የሚጠቀሙበት በተለይ ወደ ጫካ አካባቢ የሚኖሩ ማህበረሰቦች በብዛት የሚጠቀሙት ማለት ነውና ይህ ነገር ሰውነታችን ውስጥ በተለይም በብዛት በስታ ወይ ደግሞ በዚህ በጩቤ በቀስት ወይ ደግሞ እንደዚህ እንጨት ነገር ወይ ደግሞ ብረት ስራ ቦታ ብዙ ጊዜ ጥቃት የሚያደርሱት ጥቃቱ ቢደርስም በከፍተኛ ለህልፈተ ህይወት ሊያጋልጡ የሚችሉ ቦታዎች በዋናነት አንደኛው ሆድ አካባቢ ነው። ሆድ አካባቢ ብዙ ውስጣችን ላይ ሰውነት ክፍሎች አሉ። ጉበት፣ አንጀት፣ ሆድ ወይ ደግሞ ስቶማክ የሚባለው ኩላሊት፣ ነጣፊያ እነዚህ አይነት ነገሮች አሉና እነሱ ብዙ ቦታ ስለሚይዙ ይሄ እንጨት ወይ ደግሞ ጩቤ ወይ ደግሞ እንዳልኳችሁ ቀስት በሚገባበት ሰዓት ለከፍተኛ የሆነ ደም መድማትና አደጋ ማድረስ ያስከትላል ማለት ነው። እና ዋናው የርዕሳችን ምንድነው? እናንተ እንግዲህ ይህ በጩቤ ተወግቶ መንገድ ላይ ልታገኙ ትችላላችሁ። አብራችሁት እየተጓዛችሁ በአጋጣሚ በጩቤ ሊወጋ ይችላል። ወይ ደግሞ ስራ ቦታ እየሰራችሁ ከህንፃ ላይ ወይ ደግሞ የሆነ ቦታ ላይ የሆነ እንጨት ተሰብሮም ሊሆን ይችላል። በሆነ አጋጣሚ ብረትም ሊሆን ይችላል። ሰውየው ወድቆ እነዚህ የሰውነት ክፍሎች ላይ ለምሳሌ ሆድ ላይ ሊሆን ይችላል። ሌላ ደግሞ በደረት የፊት ደረት የኋላ ደረት አካባቢ ሊገባ ይችላል እና ያኔ እናንተ የምትወስዱት እርምጃ ምንድነው? ይሄ የገባው ነገር ወይ ደግሞ እንጨቱ ብረቱ ወይ ደግሞ ይሄ ስለታማው ነገር ገብቶ ሰውነት ውስጥ ብታገኙት እናንተ ምን ታረጉታላችሁ ነው? ለምን ነው ጥያቄው። ስለዚህ እንደዚህ አይነት አጋጣሚዎች ሲገጥሟችሁ እንግዲህ መንገድ ላይ ወድቆም ሊሆን ይችላል። እንደዚህ በአጋጣሚ ተወግቶ እናንተ ስታልፉ ልታገኙ ትችላላችሁ እና ያንን ሰው ደግሞ በህይወት ማትረፍ ፈለጋችሁ ፍላጎቱ ካላችሁ እንዲሁም ደግሞ ያ ሁኔታው ክስተቱ ሲከሰት ባጠገቡ ካላችሁና ያ ነገር ከሰውነት ላይ ያልተወገደ ከሆነ ምን ማድረግ አለባችሁ? ምንም አይነት ማነቃነቅ ወይ ደግሞ መንቀል አይቻልም። ምክንያቱም ያ ስለታማው ነገር ሲገባ በኃይል ነው የገባውና በኃይል የገባውን ነገር ቦታ ይዟል። ኦልሞስት እንግዲህ ሲገባ ምንድነው እነዚህ የሰውነት ክፍሎችን ውስጣዊ የሰውነት ክፍሎችን ይጎዳቸዋል፣ ይወጋቸዋል። ምንድነው ሲወጋቸው ምንድነው የደም ቧንቧዎች አሉ፣ ነርቮች አሉ እና ሌላ ጥቃቅን ነገሮች አሉ። ስለዚህ እነሱን ይጎዳቸዋል። መጉዳቱ ብቻ ሳይሆን እዛው እንደ ፕሪቨንሽን ወይ ደግሞ እንደ መከላከል የሚያገለግል እዚያው አጣብቆ ነው የሚይዘው። አንዴ ከገባ በኋላ እዛው ፊክስ ሆኖ ነው የሚቀመጠውና ይህንን ነገር ለመንቀል በምንሞክርበት ሰዓት የበለጠ እነዚህን የሰውነት ክፍሎች ነርቮች፣ ደም ቧንቧዎች እየጎዳናቸው ነው። እነዚህ ሲጎዱ ምንድነው የሚሆነው? በከፍተኛ የሆነ ደም መድማት ይኖራል። ብዙ ጊዜ እንደዚህ አይነት ጉዳት የደረሰባቸው ሰዎች ለህልፈተ ህይወት የሚጋለጡት ወይ ደግሞ የሚዳረጉት በብዛት በምንድነው? ከፍተኛ የሆነ ደም መፍሰሱ ነው። ስለዚህ ያን ደም መፍሰስ ለመከላከል እዛው ነው ማድረግ ያለብን ስንል በቻልነው መጠን በያዝነው ልብስ ሊሆን ይችላል ወይ ደግሞ የሆነ ሶፍትም ሊሆን ይችላል እዛው ላይ አጣብቀን ማሰር ነው እንዳይነቃነቅ። ኢቭን መነቃነቅ ፖዚሽን
ከአንድ ቦታ ወደ ሌላ ቦታ መነቃነቅ መቀየር የለበትም አይደለም መንቀል ማለት ነው። ስለዚህ እነዚህን ነገሮች በማድረግ የዚህን ሰውዬ ህይወት ልንታደገው እንችላለን ማለት ነው። እንግዲህ አይከሰትም ማለት አይደለም። ኢን ዮር ላይፍ ወይ ደግሞ ማንኛውም ሰው ሊገጥመው ይችላል። በየትኛውም ሰዓት በየትኛውም ቦታ በየትኛውም ጊዜ ማንኛውም ሰው ሊገጥመው የሚችል ነው። ኢቭን ራሳችን ላይ ሊደርስ ይችላል እና ቀጥታ እንደዛ የሆነ ነገር ኢንሰልት እንደደረሰብን ለመንቀል መታገል እንደገና ያው የሞት እንትኑን ሪስኩን እየጨመር ነው እያፋጠን ነውና በተቻለ መጠን ቦታ እንዳይንቀሳቀስ እንዳይነቀል አድርገን ወደ ተገቢው የሕክምና ቦታ በመሄድ በኦፕሬሽን ወይ ደግሞ በሰርጀሪ ነው መነቀል ወይ ደግሞ መስተካከል ያለበት። ሰርጀሪ ነው ወደ ሆስፒታል ከሄድን በኋላ ምንድነው ደም ቢደማም ደም ይሰጠዋል፣ ፈሳሽ ይሰጠዋል። ከዛ በአግባቡ ቦታው ታይቶ ያሉት የሰውነት ክፍሎች ታይተው በዛ መሰረት ሕክምናው ስለሚሰጥ ለመንቀል መታገል እንደገና የባሰ የሞት እንትኑን ማፋጠን ወይ ደግሞ በደብል ማባዛት ስለሚሆን እንደዚህ አይነት ነገር ምናልባት አሁን ባይገጥማችሁም ከዚህ በፊት ገጥማችሁ ባያውቅም ለወደፊት ሊገጥማችሁ ስለሚችል ይህንን መረጃ ትይዙ ዘንድ እጋብዛችኋለሁ ማለት ነው። አንድ መረጃ ያየሁት በብዛት እንደዚህ በጩቤ ወይ ደግሞ ስታብ የሚባሉ ከሚወጉ ሀገሮች በብዛት የመጀመሪያዋ ብራዚል ናት ይላል። ብራዚል ጥናት ነው። ሁለተኛ ሜክሲኮ፣ ሌላው ኮሎምቢያ፣ እዛው የደቡብ አሜሪካ ሀገራት። በጣም ይገርማል። ያው አፍሪካ ሀገራትም እንደ ደቡብ አፍሪካ፣ ሌላ ደግሞ እነ ቬንዙዌላ በዚህ ነገር በጣም የተካኑ ናቸው። እንዲሁም እንግሊዝ ወይ ደግሞ ለንደን አካባቢ ይሄ በስፋት እንትን ይላልና ያው በእርግጥ እንደዚህ ጩቤ ነገሮች መከልከል ያለባቸው ነገሮች ናቸው ወይ ደግሞ አሰራራቸውን ለእንደዚህ አይነት የማያጋልጡ ቢሆን ይመከራል ማለት ነው። ስለዚህ ያው ይሄ እንግዲህ ቅድም ሳወራችሁ የነበረው እንግዲህ የመጀመሪያ እርዳታ አሰጣጥ ማለት ነው። ስለዚህ የመጀመሪያ እርዳታ መስጠት ያስፈልጋል ማለት። ስለዚህ አንድ ሰው መንገድ ላይ ወድቆ ብታገኙት በዚህ መልክ ቅድሚያ ራሳችሁን መጠበቅ ነው። አካባቢው ያኛውን ሰውዬ የጎዳው ሰው እዚህ አካባቢ አለመኖሩን ቼክ ማረጋገጥ፣ ከዛ በአካባቢው ሰው ካለ የድጋፍ ጥሪ ማድረግ፣ ከዛ በኋላ ያለውን ነገር የተቻለውን ነገር ቼክ ማድረግ፣ ይህንን ጩቤ ነገር አለመንቀል፣ ከዛ ደግሞ በተቻለ መጠን ቶሎ ወይ ደግሞ በፍጥነት ወደ ጤና ተቋማት በመውሰድ የሰውየውን ህልፈተ ህይወት መታደግ መልካም ነው የሚል አመለካከት አለኝ። ይቺ ከኔ ትንሽ ካለችኝ እውቀት ላካፍላችሁ ብዬ ነው። ሀሳቡ አይዲያው ከተመቻችሁ ሼር ላይክ አድርጉ። ያው ቪዲዮ እየታየ አይደለም። ቪዲዮ ከታየ እና ትንሽ እንቅስቃሴ ካለው ያው በሌሎች እንደዚህ ጤና ነክ በሆኑ ቪዲዮዎች በድጋሚ እንከሰታለን ማለት ነው። አብራችሁ ስለቆያችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ዶንት ሪሙቭ ዘ ስታብ ማቴሪያል except or otherwise you are in the hospital or medical centers. If you remove out this stabbing material, you increase or fasten the days of the victim. ስለዚህ ይመቻችሁ፣ አብራችሁ ቆዩ።